ሰላም ውድ የኤስ ለርኒንግ ቤተሰቦች ዛሬ በዛሬው ቪዲዮአችን ላይ ባለፈውን የ2017 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ፈተና ጥያቄ ነው ይዤላችሁ የቀረብኩኝ። ሁልጊዜ እንደምለው ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ለሌሎች እንዲዳረስ ላይክ ሼር በማድረግ ያበረታቱን። ወደ ጥያቄው እንሄዳለን ማለት ነው። ከስርዓተ ትንፈሳ ክፍሎች መካከል የጋዞች ልውውጥ የሚካሄድበት የትኛው ነው? ጋዞች የሚለዋወጡበት የስርዓተ ትንፈሳ ክፍል የትኛው ነው የሚለው ኤ ጉሮሮ፣ ቢ ሀብለ ድምፅ፣ ሲ ትንከረት፣ ዲ ቧላ ትንባ። ከነዚህ ውስጥ የጋዞች ልውውጥ የሚካሄድበት የስርዓተ ትንፈሳ ክፍል ሲ ትንከረት ነው ማለት ነው። ስለዚህ የአንደኛ መልስ ሲ ነው ማለት ነው። 22ኛ ከሚከተሉት ውስጥ ዋህድ ዘር ድብልቅ የሆነው የቱ ነው? ዋህድ ዘር ድብልቅ የሆነው የቱ ነው? ኤ ወተት፣ ቢ ደም፣ ሲ አየር፣ ዲ አፈር። ከነዚህ ውስጥ የዋህድ ዘር ድብልቅ የምንላቸው በአይን ሆነ በምስሉ ማየት የማንችላቸው የድብልቅ አይነቶች ናቸው ማለት ነው። ስለዚህ እነዚህ የድብልቅ ዘሮች ውስጥ ደግሞ ሲ አየር ነው ማለት ነው። ዋህድ ዘር ድብልቅ የሆነው ከወተት ጋር የተቀላቀለን ነገር በምስሉ መለየት እንችላለን። ከደምም ጋር እንደዚሁ አፈርንም መለየት እንችላለን ማለት። ነገር ግን ዋህድ ዘር ድብልቅ በአይንም ሆነ በምስሉ መለየት የማንችለው ሲ አየር ነው ማለት ነው። 23ኛ ከሚከተሉት መካከል የቀላል ማሽን ጥቅም የሆነው የቱ ነው? የቀላል ማሽን ጥቅም የሆነው የትኛው ነው? ኤ የኃይልን አቅጣጫ መቀየር፣ ቢ መጠነ ቁስ ማብዛት፣ ሲ ጉልበት መፍጠር፣ ዲ ክብደት መቀነስ። ከነዚህ ውስጥ የቀላል ማሽን ጥቅም የሆነው የኃይልን አቅጣጫ መቀየር ነው ማለት ነው። መልስ የሚሆነው ኤ የኃይልን አቅጣጫ መቀየር ነው። ቢ መጠነ ቁስን ማብዛት ሳይሆን የኃይልን ነው የምናበዛው ማለት ነው። ሲ ላይ ደግሞ ጉልበት የሚፈጥርም ሆነ የሚያበዛ ማሽን የለም። ዲ ደግሞ ክብደትን የሚቀንስ ማሽን የለም ማለት ነው። ስለዚህ የቀላል ማሽን ጥቅም የሆነው ኤ የኃይልን አቅጣጫ መቀየር ነው። 24ኛ የዓመት ዝናብ ከ760 ሚሊ ሜትር በታች ያለው አካባቢ የቱ ነው? የዓመት ዝናብ መጠኑ ከ760 ሚሊ ሜትር በታች የሚያገኝ አካባቢ የትኛው ነው? ኤ በረሃማ እና ከፊል በረሃማ አካባቢ፣ ቢ የትሮፒክ ሞንሶን፣ ሲ ሜዲትራኒያን፣ ዲ ዝናባማ ደን። ከነዚህ ውስጥ ከ760 በታች የዝናብ መጠን የሚያገኘው አካባቢ በረሃማና ከፊል በረሃማ የአየር ንብረት ክልሎች ናቸው። ከፍተኛ ትሮፒክ የምንለው ከፍተኛ የዝናብ መጠንን የሚያገኝ ነው። ይህም ከ1000 እስከ 1800 ሚሊ ሜትር ዝናብን የሚያገኝ አካባቢ ነው። ሜዲትራኒያን የምንለው ደግሞ ከ250 እስከ 900 ሚሊ ሜትር ዝናብን የሚያገኝ አካባቢ ነው። ዲ ዝናባማ ደን የምንለው ደግሞ እስከ 2000 ሚሊ ሜትር የዝናብ መጠን የሚያገኝ አካባቢ ነው ማለት ነው። ስለዚህ ከ760 ሚሊ ሜትር በታች ዝናብን የዓመት ዝናብ የሚያገኝ አካባቢ በረሃማ እና ከፊል በረሃማ አካባቢዎች ናቸው ማለት ነው። 25ኛ ከሚከተሉት የምስራቅ አፍሪካ የውሃ ሀብት መካከል ሰው ሰራሽ ሐይቅ የሆነው የቱ ነው? ከምስራቅ አፍሪካ አካባቢዎች ሰው ሰራሽ የሆነ ሐይቅ የትኛው ነው? ኤ ታንጋኒካ ሐይቅ፣ ቢ ጣና ሐይቅ፣ ሲ ቆቃ ሐይቅ፣ ዲ ቱርካና ሐይቅ። ከእነዚህ ታንጋኒካ፣ ጣና እና ቱርካና ሐይቅ ተፈጥሯዊ የሆኑ ሐይቆች ናቸው ማለት ነው። ቆቃ ግን ሰው ሰራሽ የሆነ ሐይቅ ነው። ስለዚህ መልሱ ሲ ነው የሚሆነው። 26ኛ ከሚከተሉት ውስጥ ለደን መጨፍጨፍ ምክንያት የማይሆነው የቱ ነው? ለደን መጨፍጨፍ ምክንያት የማይሆነው የቱ ነው? ኤ የውሃ አጠቃቀም፣ ቢ የእርሻ መሬት መስፋፋት፣
ሲ የመንገድ ግንባታ፣ ዲ የከተማ መስፋፋት። የእርሻ መሬት መስፋፋት ለደን መጨፍጨፍ ምክንያት ነው። የመንገድ ግንባታም ለደን መጨፍጨፍ ምክንያት ነው። እንዲሁም የከተማ መስፋፋት ለደን መጨፍጨፍ ምክንያት ናቸው። ለደን መጨፍጨፍ ምክንያት የማይሆነው ኤ የውሃ አጠቃቀም ነው ማለት ነው። የውሃ አጠቃቀም ለደን መጨፍጨፍ ምክንያት አይደለም ማለት ነው። 27ኛ ከፍተኛ ዝናብ ባለበት ቦታ የሚገኘው እጽዋት የቱ ነው? ከፍተኛ ዝናብ ባለበት ቦታ የሚገኝ እጽዋት የቱ ነው? ኤ የደን እጽዋት፣ ቢ የሳር መሬት እጽዋት፣ ሲ የበረሃ እጽዋት፣ ዲ የቁጥቋጦ እጽዋት። ከፍተኛ ዝናብ በሚገኝበት ቦታ ላይ የሚገኙ እጽዋቶች የደን እጽዋቶች ናቸው ማለት ነው። የሳር መሬት እጽዋቶች መጠነኛ ወይም ዝቅተኛ ዝናብ በሚገኝበት አካባቢ ላይ የሚገኙ የእጽዋት አይነቶች ናቸው። የበረሃ እጽዋት የምንላቸው ደግሞ በጣም ዝቅተኛ ዝናብ ነው የሚያገኙት ማለት ነው። እዚያ አካባቢ ለሚገኙ ናቸው። የቁጥቋጦ እጽዋትም ልክ እንደ በረሃ እጽዋት የዝናብ መጠኑ አነስተኛ ዝናብ መጠን የሚያገኙ አካባቢዎች ላይ የሚበቅሉ የእጽዋት አይነቶች ናቸው ማለት ነው። ስለዚህ ከፍተኛ ዝናብ ባለበት ቦታ የሚበቅል የእጽዋት አይነት የደን እጽዋት ነው ማለት ነው። 28ኛ ከሚከተሉት መካከል ቅርሶች በማህበራዊ እና ኢኮኖሚያዊ ውስጥ ያላቸውን ጠቀሜታ የሚገልጽ የቱ ነው? ቅርሶች በማህበራዊ እና ኢኮኖሚ ውስጥ ያላቸው ጠቀሜታ ኤ የገቢ ምንጭ በመሆን ያገለግላሉ፣ ቢ በዕደ ጥበብ እና የእጅ ስራ ውስጥ ዝቅተኛ ሚና አላቸው፣ ሲ የሳይንሳዊ ትምህርት ጥናት ለማካሄድ አነስተኛ ሚና አላቸው፣ ዲ አዲስ ትውልድን ለስራ አያነሳሳም። ስለዚህ በማህበራዊ እና ኢኮኖሚያዊ ውስጥ ቅርሶች ያላቸውን ጠቀሜታ የሚገልጸው ኤ የገቢ ምንጭ በመሆን ያገለግላሉ ማለት ነው። የገቢ ምንጭ በመሆን ያገለግላሉ ማለት ነው። 29ኛ ከሚከተሉት መካከል በምስራቅ አፍሪካ ሀገሮች ውስጥ ቱሪዝም በኢኮኖሚ ውስጥ ያለው ጠቀሜታ የቱ ነው? ቱሪዝም በኢኮኖሚ ውስጥ ያለው ጠቀሜታ ኤ የማህበረሰብ ግጭት ይፈጥራል፣ ቢ የማህበረሰብን ገቢ ይቀንሳል፣ ሲ ህዝብን ያራርቃል፣ ዲ የስራ እድልን ይፈጥራል። ቅርሶች ከሚሰጡን ጥቅሞች ውስጥ አንደኛ የስራ እድልን መፍጠር ነው ማለት ነው። ስለዚህ የስራ እድልን ይፈጥራሉ ማለት ነው። 30ኛ በጎጂ ልማዳዊ ድርጊቶች ውስጥ የማይካተተው የቱ ነው? በጎጂ ልማዳዊ ድርጊቶች ውስጥ የማይካተት የቱ ነው? ኤ የሴት ልጅ ግርዛት፣ ቢ የወንድ ልጅ ግርዛት፣ ሲ ያለ ዕድሜ ጋብቻ፣ ዲ እንጥል መቁረጥ። በጎጂ ልማዳዊ ድርጊቶች ውስጥ የሴት ልጅ ግርዛት ይካተታል፣ ያለ ዕድሜ ጋብቻ ይካተታል፣ እንዲሁም እንጥል መቁረጥ ይካተታሉ ማለት ነው። ስለዚህ ጎጂ ልማዳዊ ድርጊት ውስጥ የማይካተተው የወንድ ልጅ ግርዛት ነው ማለት ነው። ስለዚህ 30ኛ ቢ ነው መልሱ ማለት ነው። 31ኛ ከሚከተሉት መካከል ድርቅን የሚገልጸው የቱ ነው? ከሚከተሉት መካከል ድርቅን የሚገልጸው የቱ ነው? ኤ የገጸ ምድር ውሃ መጠን መጨመር፣ ቢ የዓለም ሙቀት መቀነስ፣ ሲ ምርትና ምርታማነትን መጨመር፣ ዲ የዝናብ ውሃ እጥረት። ከነዚህ ውስጥ ድርቅን የሚገልጸው የዝናብ ውሃ እጥረት ናቸው ማለት ነው። የዝናብ ውሃ እጥረት ድርቅን ከሚገልጹት ነገሮች ውስጥ አንደኛው ነው ማለት ነው። ሌሎቹ የሌለበት አካባቢ ላይ የሚከሰቱ ተግባራቶች ወይም የሚሆኑ ተግባራቶች ናቸው ማለት ነው። 32ኛ ከሚከተሉት መካከል በድርቅ ምክንያት የማይከሰተው የቱ ነው? በድርቅ ምክንያት የማይከሰተው የቱ ነው? ኤ የአየር ጸባይ እና የአየር ንብረት አለመቀየር፣ ቢ ኢኮኖሚያዊ እና ማህበራዊ ችግሮችን ማስከተል፣ ሲ የህዝቦች ለስደት መጋለጥ፣ ዲ የረሃብ መኖር። ቢ፣ ሲ እና ዲ በድርቅ ምክንያት የሚከሰቱ ናቸው። ኢኮኖሚያዊ እና ማህበራዊ ኑሮ ላይ ከፍተኛ የሆነ ችግር ይፈጠራል። ድርቅ ያለበት አካባቢ የሚኖሩ ሰዎች ወደ ሌላ ቦታ ለመሄድ ወይም ለመሰደድ ይጋለጣሉ። እንደዚሁም ደግሞ ድርቅ ካለ ረሃብ አለ ማለት ነው። ስለዚህ ቢ፣ ሲ እና ዲ
በድርቅ ምክንያት የሚከሰቱ ናቸው። ኤ ግን በድርቅ ምክንያት የሚከሰት አይደለም ማለት ነው። ስለዚህ በድርቅ ምክንያት የማይከሰተው ኤ የአየር ጸባይ እና የአየር ንብረት አለመቀያየር ነው ማለት ነው። 33ኛ የማትነን ዘዴን በመጠቀም ይዘቶች ሊለዩ የሚችለው ድብልቅ የቱ ነው? በማትነን ዘዴ በመጠቀም ይዘቶቹ ሊለዩ የሚችለው ድብልቅ የቱ ነው? ኤ የዘይትና የውሃ ድብልቅ፣ ቢ የጨውና የውሃ ሙሙት፣ ሲ የአልኮልና የውሃ ሙሙት፣ ዲ የአሸዋና የአፈር ድብልቅ። የማትነን ዘዴን በመጠቀም ልንለይ የምንችለው የጨውና የውሃ ሙሙትን ነው ማለት ነው። ቢ የጨውና የውሃ ሙሙትን ነው። ዘይትና የውሃን ድብልቅ በማጥለል ዘዴ መለየት እንችላለን ማለት ነው። ወይም ቅል አንገትን በመጠቀም መለየት ይቻላል። የአልኮልና የውሃ ሙሙትን ደግሞ በመጠነ ሙቀታቸው አማካኝነት በትነት መለየት እንችላለን ማለት ነው። የአሸዋና የአፈር ድብልቅንም በዚህ መልኩ መለየት እንችላለን ማለት ነው። የአልኮልና የውሃ ድብልቅን በዲስቲሌሽን የምንቀይርበት ሂደት በዲስቲሌሽን አማካኝነት ወደ ፈሳሽነት እንዲቀየር ወይም የማጥለል ዘዴን መጠቀም እንችላለን። ይህ ዘዴ የሚሰራው በሁለት ፈሳሾች የመፍያ ነጥብ ወይም ቦይሊንግ ፖይንት ልዩነት ላይ ነው ማለት ነው። ልዩነቱ ላይ ተመስርተን አልኮል በ78 ነጥብ 37 ዲግሪ ሴንቲግሬድ ላይ በዛ ሙቀት የሚፈላ ወይም ወደ ተንነት የሚለወጥ ሲሆን ውሃ ደግሞ በ100 ዲግሪ ሴንቲግሬድ በሙቀት መጠን የሚለይ ነው ማለት ነው። ስለዚህ ይህ አልኮል በሚተንበት ጊዜ በቆርቆሮ ወይም በመስታወት ቱቦ ያንን በመጠቀም ተኑ በቱቦ ውስጥ በማለፍ ወደ ፈሳሽነት ወይም ወደ ኮንደንሴሽን እንዲቀየር ተደርጎ ወደ ሌላ እቃ ይሰበሰባል ማለት ነው። በዛ መልኩ የአልኮልና የውሃ ሙሙትን ወይም የውሃ ድብልቅን መለየት እንችላለን ማለት ነው። ሌላኛው ደግሞ ውህዱ ላይ ከፍተኛ የሆነ የጨው መጠንን በማድረግ ከዛ አልኮሉ ከላይ ተንሳፎ ሲቀመጥ ያንን ማንሳት ወይም መለየት እንችላለን ማለት ነው። ስለዚህ የማትነን ዘዴን በመጠቀም ይዘቶቹ የሚለዩት የጨውና የውሃ ሙሙት ናቸው ማለት ነው። 34ኛ ከሚከተሉት ድብልቆች መካከል ይዘቶቹ በባዶ አይንም ሆነ በማይክሮስኮፕ በቀላሉ ተለይተው ሊታወቁ የሚችለው የቱ ነው? በቀላሉ በአይን ወይም በማይክሮስኮፕ አይተን መለየት የምንችለው ድብልቁን አይተን መለየት የምንችለው የቱ ነው? ኤ የስኳር ሙሙት፣ ቢ የጨው ሙሙት፣ ሲ የአፈርና የውሃ ድብልቅ፣ ዲ የአልኮልና የውሃ ድብልቅ። በቀላሉ በአይን ወይም በምስሉ አይተን መለየት የምንችለው የአፈርና የውሃ ድብልቅን ነው። የስኳር ሙሙት፣ የጨው ሙሙት፣ የአልኮልና የውሃ ድብልቅን በቀላሉ በአይንም ሆነ በምስሉ መለየት አንችልም ማለት ነው። ምክንያቱም ዋህድ ዘር ድብልቆች ናቸው። አፈርና የውሃ ድብልቅ ግን ሌይዘር ድብልቆች ናቸው ማለት ነው። ስለዚህ በቀላሉ በአይናችን በማየት ወይም በምስሉ በማየት መለየት እንችላለን ማለት ነው። 35ኛ የንፋስ አቅጣጫው በየወቅቱ የሚቀየረው በየትኛው የአየር ንብረት ዞን ነው? የንፋስ አቅጣጫው በየወቅቱ የሚቀያየረው በየትኛው የአየር ንብረት ዞን ውስጥ ነው? ኤ በሰሜን ዋልታ አካባቢ፣ ቢ ዝናባማ ደን፣ ሲ የትሮፒክስ ሙንሱን፣ ዲ በረሃማ እና ከፊል በረሃማ የአየር ንብረት። ስለዚህ የንፋስ አቅጣጫ በየወቅቱ የሚቀያየረው የትሮፒክ ሙንሱን የአየር ንብረት ዞን ላይ ነው ማለት ነው። ስለዚህ 35ኛ መልሱ ሲ ነው ማለት ነው። 36ኛ ከ36 እስከ 40 ያሉትን ጥያቄዎችን አይነ ስውር ላልሆኑ ተማሪዎች ብቻ የቀረቡ ናቸው። ከዚህ በታች ከተሰጠው የሰው ስርዓተ ደም ዝውውር ላይ አብይ ደም ቅዳ ቧንቧ የተወከለው በየትኛው ቁጥር ነው? አብይ ደም ቅዳ ቧንቧ የተወከለው በየትኛው ቁጥር ላይ ነው?
እዚህ ጋር ስርዓተ ደም ዝውውር ክፍሎች አሉ። ስለዚህ ከዚህ ከስርዓተ ደም ዝውውር ክፍሎች ውስጥ አብይ ደም ቅዳ ቧንቧ የተወከለው ቁጥር የትኛው ነው ነው የሚለው ኤ አንደኛ፣ ቢ ቁጥር 2፣ ሲ ቁጥር 3፣ ዲ ቁጥር 4። ስለዚህ አብይ ደም ቅዳ ቧንቧ የተወከለው አብይ ደም ቅዳ ቧንቧ እዚህ ጋር ነው የሚገኘው ማለት ነው። ስለዚህ የተወከለው ቢ ላይ ነው ማለት ነው። 2 ቁጥር ነው የተወከለው። ስለዚህ መልሱ ቢ ነው የሚሆነው ማለት ነው። 37ኛ ከዚህ በታች ካለው የሰው ልብ ስዕል ላይ ግራ ተቀባይ ገንዳን የሚያሳይ የትኛው ነው? ግራ ተቀባይ ልብ ገንዳን የሚያሳይ የትኛው ነው? እዚህ ጋር የልብ ገንዳ ክፍሎች አሉ። ስለዚህ ከነዚህ ከልብ ገንዳ ክፍሎች ውስጥ ግራ ተቀባይ ልብ ገንዳን የሚያሳየው የትኛው ነው? ኤ 1 ላይ፣ ቢ 2 ቁጥር፣ ሲ 3 ቁጥር፣ ዲ 4 ቁጥር። ስለዚህ ግራ ተቀባይ ልብ ገንዳን የሚወክለው ዲ 4 ቁጥር ነው ማለት ነው። ይሄኛው ግራ ተቀባይ ልብ ገንዳ ነው። ይሄ ግራ ሰጪ ልብ ገንዳ ነው። ቀኝ ተቀባይ ልብ ገንዳ፣ ቀኝ ሰጪ ልብ ገንዳ ናቸው ማለት ነው። ስለዚህ ግራ ተቀባይ ልብ ገንዳ የሚያመለክተው ቁጥር 4 ቁጥር ነው ማለት ነው። 38ኛ ቀጥሎ ከተሰጠው ስዕል ላይ በሰሜን አቅጣጫ ምስራቅ አፍሪካን የሚያዋስን አካባቢ በየትኛው ፊደል የተመለከትነው ነው? በሰሜን አቅጣጫ ምስራቅ አፍሪካን የሚያዋስን አካባቢ በየትኛው ፊደል ላይ የተመለከትነው ነው የሚለው እዚህ ጋር ሐመሩሃ ሰሜን አፍሪካን ትወክላለች፣ ለምዕራብ አፍሪካን ትወክላለች፣ ማዕከላዊ አፍሪካን ትወክላለች፣ ሰ ደቡብ አፍሪካን ትወክላለች፣ ሀ ደግሞ ምስራቅ አፍሪካን ትወስናለች ማለት ነው። ስለዚህ ከሀ በስተሰሜን አቅጣጫ የሚገኘው የትኛው ነው? ያ ማለት ከምስራቅ አፍሪካ በስተሰሜን በኩል የሚያዋስን አካባቢ የትኛው ነው የሚለው። ስለዚህ በስተሰሜን በኩል የሚያዋስኑ ሰሜን አፍሪካ ስለሆነ ሰሜን አፍሪካን የሚወክለው ደግሞ ሐመሩሃ ፊደል ነው ማለት ነው። ስለዚህ መልሳችን የሚሆነው ኤ ሐመሩሃ ነው የሚሆነው ማለት ነው። ሰሜን አፍሪካን የሚወክለው ማዕከላዊ አፍሪካን ነው የሚወክለው በስተ ምዕራብ በኩል ማለት ነው። ሲ ደግሞ ለን ምዕራብ አፍሪካን ነው የሚወክለው። ዲ ደግሞ ሰ ደቡብ አፍሪካን ነው የሚወክለው። ስለዚህ በሰሜን አቅጣጫ ምስራቅ አፍሪካን የሚያዋስነው አካባቢ የሚወክለው ፊደል ሐመሩሃ ነው ማለት ነው። ቀጥሎ ካለው ስዕል ላይ በቁጥር 1 የተመለከትነው የውሃ አካል ምን ይባላል? ቁጥር 1 ላይ እዚህ ጋር የተመለከትነው የውሃ አካል ምን ይባላል ነው የሚለው። እዚህ ጋር የምንመለከተው የቀይ ባህርን ነው። እዚህ ጋር ደግሞ ኤደነ ባህረ ሰላጤን፣ እዚህ ጋር ደግሞ የህንድ ውቅያኖስ ናቸው ያሉት ማለት ነው። ስለዚህ አንድ ቁጥር የሚያመለክተው ቀይ ባህርን ነው ማለት ነው። ስለዚህ መልስ የሚሆነው ቢ ቀይ ባህር ነው። ህንድ ውቅያኖስን የሚያመለክተው 3 ቁጥር ነው ወይም 3 ቁጥር ያለበት አካባቢ ይሄኛው አካባቢ ህንድ ውቅያኖስን የሚወክል ነው። ኤደነ ባህረ ሰላጤን የሚወክሉ ደግሞ 2 ቁጥር ነው ማለት ነው። ቁጥር ያለበት ቦታ ነው ማለት ነው። ስለዚህ ቀይ ባህርን ወይም 1 ቁጥር የሚወክለው ቀይ ባህርን ነው ማለት ነው። በሚቀጥለው ሰንጠረዥ መሰረት ቀጥሎ ያለውን ጥያቄ መልስ ወይም መልሽ ይላል። እዚህ ጋር የሀገር ስሞች አሉ። ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ደቡብ ሱዳን፣ ታንዛኒያ እና ኡጋንዳ አሉ። የኤችአይቪ ወይም ኤችአይቪ ኤድስ ያለባቸው ሰዎች በ100% ሲገለጹ እዚህ ጋር ተቀምጧል። 100% ኢትዮጵያ 1.1፣ ኬንያ 4.8፣ ሩዋንዳ 2.9፣ ደቡብ ሱዳን 2.4፣ ታንዛኒያ 5.1፣ ኡጋንዳ 6.1። እዚህ ጋር ይሄኛው ሰንጠረዥ ደግሞ ከኤችአይቪ ኤድስ በሽታ ጋር ያሉ ሰዎች ብዛት በቁጥር ሲገለጽ ማለት ነው። እዚህ ጋር ደግሞ የሞቱ በኤችአይቪ ቫይረስ ምክንያት የሞቱ ሰዎች ብዛት ነው እዚህ ጋር ያለው ማለት ነው። ስለዚህ ጥያቄያችንን ወደ 40ኛ ጥያቄ ስንሄድ በሰንጠረዡ መሰረት የኤችአይቪ ኤድስ ያለባቸው ሰዎች በመቶኛ ከፍተኛ
የሆነው በየትኛው ሀገር ነው? እዚህ ጋር እዚህኛው ሰንጠረዥ ላይ ከፍተኛ የሆነው በመቶኛው ከፍተኛ ፐርሰንት የሆነው የትኛው ነው የሚለው እዚህ ጋር ኡጋንዳ አለች፣ ታንዛኒያ አሉ፣ ኬንያ አሉ። ከነዚህ ውስጥ ግን በከፍተኛ ፐርሰንት መቶኛ HIV ኤድስ የተያዙ ሰዎች ያሉበት ኡጋንዳ ላይ ነው ማለት ነው። ስለዚህ መልሱ ዲ ኡጋንዳ ነው። ከፍተኛ የሆነ ፐርሰንት የያዘው የኡጋንዳ ሀገር ሰዎች ናቸው በኤችአይቪ በከፍተኛ ፐርሰንት የተያዙት ማለት ነው።